ሄሎ ቤተሰቦች ሰላም ለእናንተ ይሁን። እንዴት ናችሁ? እባካችሁ አንድ መልእክት አለኝ። ዛሬ በጣም ምገርም መልእክት አለኝ። በጣም ምደንቅ ሼር በማድረግ ተባበሩልኝ እና ሼር የምታደርጉት ለሙስሊም ወንድሞቻችን እና ለሙስሊም እህቶቻችን ነው ሼር የምታደርጉት። አሁን ሰሞኑንም በቃ ኦርቶዶክስን ካላጠፈን ጴንጤን ካላጠፈን ውከባ አለ እና እኔ አንድ ነገር አለ እምለው ነገር እኔ ሰሞኑንም ሊጋባ ነው። ምክንያቱም ማመድ ያስለመደኝ አንድ ነገር አለ። ነብዩ መሐመድ ማለት ነው የ8 እድሜ ልጅ ማግባት። ይሄ በጣም 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 ምገርም ነገር ነው እና በቃ እኔ ቀለበት ገዝቻለሁ። 7ኛ አመቷ ነው። 8ኛ አመቷ ቀጣይ 2026 ላይ ነው። በቃ እኔና እሷ ልንጋባ ነው። በቃ 8 አመቷ ሊሞላ ነው። እባካችሁ እንዴ ምን አይነት አጸያፊ አነጋገር ነው ይሄ? ምን አይነት እርኩስ ቁርአን ነው? እባካችሁ ምን አይነት አመዳም ቁርአን ነው ይሄ? አቃጥሉት፣ በኢየሱስም አቃጥሉት፣ አቃጥሉት። በቃ እናንተ በጣም 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 ጀዘባችሁ እኮ በቃ ኦርቶዶክስ እና ጴንጤ እኮ አቤት ምሕረት፣ አቤት ምሕረት፣ ምሕረት አድርጎ እንጂ እናንተን ከምድር ገጽ ያጠፋል። ከምድር ገጽ እንዳትኖሩ ያደርግ ነበር። ግን አቤት ቸርነት፣ አቤት ምሕረት፣ ኦርቶዶክስ እና ጴንጤ አቤት ምሕረት። እባካችሁ እኛ ምሕረት አድርገንላችኋል። ኑሩ ዝም ብላችሁ አፋችሁን ዘግታችሁ። በጣም እብዶች ናችሁ፣ እብዶች፣ ጤነኞች አይደላችሁ።